ጤና ይስጥልኝ። አለማየሁ ነኝ። በቴሌኮም የሥራ ዘርፍ ልምዴን ላካፍላችሁ በድጋሚ መጥቻለሁ። ዛሬ የማቀርብላችሁ በዚህ ስላይድ ላይ የተመለከተው ሂስትሪ ኦፍ ሶሳይቲ ኤንድ ኮሚኒኬሽን ፍሮም 13.8 ቢሊየን ቢሲ ቱ 2030 ኤዲ የሚለውን ይሆናል። ይህንን በዝርዝር ከማቅረብ በፊት እንደ ስትራቴጂ የሚከተለው ማንኛውም ፕሬዘንቴሽን የማቀርበው ከዋናው ስዕል አኳያ ስለሆነ ወደዛው ወስዳቸዋለሁ። በዚህ በዋናው ስዕል ላይ የምትመለከቱት ሶሳይቲ እዚህ ጋር አለ። ይሄ ሶሳይቲ ኢንፎርሜሽን ሶሳይቲ ይባላል ወይም ሶሳይቲ 5.0። ለምን ኢንፎርሜሽን ሶሳይቲ ተባለ? በዚህ ሮድ ማፕ ወደዚህ መተን እዚህ ጋር ደርሰን 3C + QS ዲማንድን ይሄ ሶሳይቲ በመጠቀሙ ነው ኢንፎርሜሽን ሶሳይቲ የተባለው። ለመሆኑ 3C + QS ምንድን ነው የሚለውን ነገር ዲፋይን ለማድረግ 3C + QS ማለት ወርልድ ስታንዳርድ የሆነ የቴሌኮም ሰርቪስ የሚገለጽበት ኢንዴክስ ወይም ፎርሙላ ነው። ወይም በሌላ አገላለጽ ዓለም አቀፍ ደረጃውን የጠበቀ የቴሌኮም አገልግሎት ዲፋይን የሚደረግበት ኢንዴክስ ወይንም ፎርሙላ ነው ማለት ነው። ስለዚህ ይሄ ሶሳይቲ በዚህ በትልቁ ፒክቸር ላይ ትልቅ ቦታ ይዞ ይገኛል። ይሄ ሩቶች ሁሉ የሚያመሩት ከዚህ በዲማንድ ማፕ ላይ ተመልክቼ ወደዚህ ሲሄድ የሚወስደኝ ወደ ሶሳይቲ ነው። በዚህ በሰፕላይ ማፕ ላይ ደግሞ ተመስርቼም የሚወስደኝ ወደዚህ ወደ ሶሳይቲ ነው። በዚህ በሞባይል ኦፕሬሽን ወይ በኬሚስትሪውም ላይ ተመስርቼ ሲሄድ የሚደርሰው ሶሳይቲ ነው። ስለዚህ ሶሳይቲ በትክክል መጠናት አለበት። ከመነሻው በእኔ ኮንቴክስት 13.8 ቢሊዮን ዓመት ጀምሮ ወደ 40 ሺህ ዓመት በፊት ወደ ነበረው ከዛም እያለ እስከ 2025 ከዛም እስከ 2030 ብለን በዛሬው እናየዋለን ማለት ነው። ስለዚህ ይህን ሶሳይቲ ለማጥናት በእርግጥ በሶሺዮሎጂ መጠናት አለበት። እኔ ሶሺዮሎጂስት ባልሆንም የገባኝን የተረዳሁትን ያህል ይህንን ሶሳይቲ መነሻው ከየት ነበረ የሚለው ነገር ለመግለጽ እወዳለሁ። የምገልጸው በአኒሜሽን ነው። ይችን ክሊክ ሳረግ የዚህ ሰው መነሻ የት ነው? የዚህ ሰው ከሆነ ቦታ ተነስቶ እዚህ ሶሳይቲ 5.0 ወይንም ኢንፎርሜሽን ሶሳይቲ ጋር ይደርሳል ማለት ነው። በእኔ አንደርስታንዲንግ ወይም አረዳድ በሁለት አፕሮች ማየት እንችላለን። የመጀመሪያው አፕሮች ከሃይማኖት አኳያ መጀመሪያ ዩኒቨርስ ወይንም ዓለም የሚባለው በፈጣሪ ተፈጠረ። ከዛ ምንም እንከን የሌለው የሰው ልጅ ተፈጠረ። ሁሉን ነገር እንዲጠቀምበት ሲፈቀድለት ያልተፈቀደችለትን ይችን ፍሬ እንዳይበላ ታዘዘ። ኤኒሃው በላ። ግን ሂደቱ ቀጥሎ አሁን የደረሰበት ኢንፎርሜሽን ሶሳይቲ ወይንም ሶሳይቲ 5.0 ላይ ደረሰ። እንዴት እዚህ ጋር ደረሰ? ትንሽ ሂደቱን ለመናገር ይሄ ፐርፌክት ከመሆኑ የተነሳ ሙሉ ከመሆኑ የተነሳ ሳይንስን ዲስከቨር አደረገ፣ ቴክኖሎጂን ዲስከቨር አደረገ፣ ኮምፒውተርን ዲስከቨር አደረገ። ከኮምፒውተር እነዚህን ግብአት ቢግ ዳታን፣ አልጎሪዝምን፣ ኮዲንግን እንደ ግብአት በመጠቀም የተሻለ ኮምፒውተር የሚያስብ የሚያሰላስል ብዙ ጊዜ ኤአይ ተብሎ የሚጠራው ወይንም ማሽን ለርኒንግ የሚባለውን ፈጠረ።
አጋዥ እንዲሆነው ማለት ነው ፈጠረ። ኢምፓራሌል ቴሌኮሙኒኬሽን በዚህ አቅጣጫ መጣ። ቴሌኮሙኒኬሽን እና ኮምፒውተር አንድ ጋር ሆነው አይሲቲን ፈጠሩ። አይሲቲ በ3ሲ ፕላስ ኪውኤስ ዲማንድ እና ሰፕላይ ኢንተራክሽን ወይም ፕሮሰስ እያንዳንዱ ሰውና ማሽንና ማሽን ኢንተርኮኔክትድ ሆነ። በዚህ ምክንያት ደግሞ ለሰው ልጅ እድገት የሚያስፈልገው ኢንፎርሜሽን እና ኖሌጅ ወደ ህብረተሰቡ ዲስሚኔት ሆነ። አስ ሪዘልት ፋይናሊ ኢንፎርሜሽን ሶሳይቲ ወይንም ሶሳይቲ 5.0 እውን ሆነ ማለት ነው። በሌላ አኳያ ደግሞ ፍሮም ሳይንቲፊክ ፖይንት ኦፍ ቪው መጀመሪያ ይሄ ዩኒቨርስ ተፈጠረ። አፈጣጠሩ ግን ፍሮም ሳም ፎርም ኦፍ ኢነርጂ ፍንዳታ ተከናወነ። ኤክስፓንድ ሆነ፣ ኩልድ ሆነ፣ ዩኒቨርስ ተፈጠረ። በሂደት ጋላክሲዎች ተፈጠሩ። ከጋላክሲ ስታርስ ተፈጠረ፣ እንደ ፀሐይ የመሳሰሉት ነው። ከስታርስ ደግሞ ፕላኔቶች ተፈጠሩ፣ እንደ መሬት የመሳሰሉት ማለት ነው። ከዛ ከመሬት ላይ ደግሞ አንዲት ሲንግል ሴል የሆነች ሲምፕለስት ላይፍ ተፈጠረች። በረጅም ጊዜ ሂደት ኮምፕሌክስ የሆነው ከሲንግል ሴል ዴቨሎፕ አደረገ። ይሄ ሞደርን ማን ወይም ኮምፕሌክስ የሆነው ፍጡር 37 ትሪሊየን ሴል እና 86 ቢሊየን ኒውሮንስ ነበሩት። ይህም በሂደት ተጉዞ ዴቨሎፕ አድርጎ ሶሳይቲ 5.0 ላይ ደረሰ። ይህን ለማመልከት ቦታ ስለማይበቃ ከሚጠቀምበት ቱልስ አኳያ እድገቱ ምን ይመስላል የሚለውን ደግሞ ለማየት ከሃንቲንግ ወይንም ለአደን ከሚጠቀምበት መሳሪያ አኳያ ሃንቲንግ ሶሳይቲ ተባለ። ወይንም ሶሳይቲ 1.0 ከሚጠቀምበት የግብርና መሳሪያ አኳያ አግራሪያን ሶሳይቲ ተባለ። ከሚጠቀምበት የኢንዱስትሪ መሳሪያ አኳያ ኢንዱስትሪያል ሶሳይቲ ተባለ። ወይንም ሶሳይቲ 5.0 ከሚጠቀምበት ኢንፎርሜሽን አኳያ ማለት እንደ ኮምፒውተር፣ እንደ ቴሌኮሙኒኬሽን፣ እንደ ሌሎች ኤሌክትሮኒክ መሳሪያዎች አኳያ ኢንፎርሜሽን ሶሳይቲ ተባለ። ወይም ሶሳይቲ 0.4 እያለ ይቀጥላል። በዚህ ምክንያት አሁን ያለው ሶሳይቲ የሚጠራው ኢንፎርሜሽን ሶሳይቲ ነው። ወይንም በመረጃ የበለጸገ ህብረተሰብ መረጃን እንደ ዋና ግብዓት የሚጠቀም ምን አይነት መረጃ? 3ሲ ፕላስ ኪውኤስ በሚል ዲፋይን በሆነ የቴሌኮም ሰርቪስ በዚህ ግብዓት የሚጠቀም ስለሆነ ኢንፎርሜሽን ሶሳይቲ ተባለ። ወደ ዋናችን እንመለሳለን። እንዳልኩት ለዚህ ኢንፎርሜሽን ሶሳይቲ እውን መሆን ዋናው ግብዓት 3ሲ ፕላስ ኪውኤስ ነው። በዚህ በኩልም ስንሄድ ለዚህ ኢንፎርሜሽን ሶሳይቲ ዋናው ግብዓት 3ሲ ፕላስ ኪውኤስ ነው። ከሌላ አኳያ ደግሞ ስንመለከተው ልክ ፍሮም ቱልስ ፖይንት ኦፍ ቪው እንዳየነው ሁሉ አሁን ደግሞ ፍሮም ፕሮዳክሽን ሪሌሽን ፖይንት ኦፍ ቪው የሂስቶሪካል ማቴሪያልም እንደሚባለው ነው። ፍሮም ፕሮዳክሽን ሪሌሽን ፖይንት ኦፍ ቪው የመጀመሪያው ሶሳይቲ ኮሚኒያል ሶሳይቲ ይባል ነበረ። ይህ ሶሳይቲ በጋራ ያመርታል፣ ምርቱን እኩል ይካፈላል። ሁለተኛው ስቴጅ ላይ ደግሞ ስሌቭ ኦንድ ሶሳይቲ ምርትን ስሌቭ ያመርታል፣ ምርቱን ስሌቭ ኦን የሚያደርገው የባሪያ አሳዳሪው ይወስዳል። መሬት በጥቂቶች ሰዎች ተይዟል። ገበሬዎች ያመርታሉ፣ ለመሬት ባለቤቶች ምርቱን ይሰጣሉ። ይሄ ሰራተኞች በኢንዱስትሪ ውስጥ ይሰራሉ፣ ምርት ያመርታሉ፣ ምርቱን ለኢንዱስትሪው ባለቤቶች ያስረክባሉ። እየተባለ አሁን የደረሰበት የግሎባላይዜሽን የዓለም ስርዓት ማለት ነው።
ይህ ስርዓት ድንበር የለሽ የኢኮኖሚ ስርዓት ወይንም ዘኒው ወርልድ ኦርደር ሲስተም። በዚህ ሲስተም አማካይነት ጥቂት ሀብታም አገሮች ኢንፎርሜሽንን፣ ኖሎጅን፣ ቴክኖሎጂን፣ ፋይናንስን ኢቭን መሸጥና መለወጥን ኮንትሮል በማድረግ ዓለምን በቁጥጥራቸው ውስጥ የሚያደርጉበት ስርዓት እንደሆነ ሊትሬቸሮች ይናገራሉ። በዚህ አጋጣሚ አንድ ነገር ማለት የምፈልገው ወደዚህ ወደ ግሎባላይዜሽን ሃይዌይ ውስጥ ገብቶ ኤግዚት ለማድረግ ወሳኙ ነገር በተለይ ኢንፎርሜሽንና ኖሌጅን ሼር አድርጎ አኩሙሌት በማድረግ ነው ብዬ እኔ አምናለሁ። አሁን እያደረግነው ያለነው ይህን ይመስለኛል። ጥቂት እውቀታችንን ሼር እያደረግን አኩሙሌት እያደረግን ወደ ግሎባላይዜሽን ሃይዌይ ገብተን ከነዚህ ከሀብታሞች ጋር አገሮች ጋር ተቀላቅለ መኖር ያስፈልጋል ማለት ነው። ስለዚህ ቀደም እንዳልነው ሁሉ 3C+QoS በዚህ ፓዝ ስንጓዝ ትልቁ ግብዓት 3C+QoS ነው። በዚህ ፓዝ ስንጓዝ ለህብረተሰብ እድገት 3C+QoS ነው። በዚህ ፓዝም ስንጓዝ ለዚህ ለህብረተሰብ እድገት 3C+QoS ዋና መሰረት መሆኑን እናያለን። አሁን ይችን መስመር ካየን ዘንዳ ታሪካችንን from 13.8 ቢሊዮን እስከ 2030 በታይም ላይን ወደ የሚቀጥለው የምንሄድበት ይሆናል ማለት ነው። ስለዚህ ወደ ዋናው እመለሳለሁ ማለት ነው። ወደ ዋናው ርዕሴ እመለስና ይህንን ሂስትሪ ኦፍ ሶሳይቲ ኤንድ ኮሚኒኬሽን ፍሮም 13.8 ቢሊዮን ቱ 2030 AD የሚለውን ከጊዜ አኳያ ቀደም ብለን ጊዜ አልነበረም እዚህ ጋር ስናገር፣ አሁን ከጊዜ አኳያ ለማየት እንሞክራለን። አሁንም በአኒሜሽን ለመመልከት እንሞክር። ኦኬ፣ ሂስትሪ ለመተረክ ወይም አንደርስታንድ ለማድረግ አንድ መስመር ሁለት አሮዎች ያሉት ያስፈልጋል። ሬፈረንስም ያስፈልገዋል። ዜሮ ሬፈረንስ የክርስትና ሃይማኖት ተከታይ የሆኑ ይህንን ሬፈረንስ በበርዝ ኦፍ ጂሰስ ክራይስት ይወስናሉ። ከዜሮ ወደ ግራ ያለው BC ይባላል፣ ቢፎር ክራይስት። ከዜሮ ወደ ቀኝ ደግሞ AD ይባላል፣ አፍተር ክራይስት፣ ወይንም በላቲኑ አኖ ዶሚኒ ይለዋል። እንግዲህ ከዜሮ ተነስቼ ወደ ኋላ ማክሲመም መሄድ የምችለው ይህን ሶሳይቲን መነሻውን ለማወቅ ማክሲመም ሄደው እስከ 13.8 ቢሊየን ቢፎር ክራይስት ነው። በነገራችን ላይ የምከተለው አፕሮች ሳይንቲፊክ ነው። ኢቨን ዞ ሳይንቲፊክ አፕሮች ኮምፕሊት ባይሆንም፣ ሁሉም ነገር ባይታወቅም፣ ብዙዎቹ ሃይፖቴሲሶችም ፕሩፍ ባይሆኑም፣ ፓዙን በትክክል ዲፋይን ባይደረግም የምከተለው ግን ሳይንቲፊክ አፕሮች ስለሆነ ከ13.8 ቢሊየን ዓመት በፊት ይቺ መሬት ወይም ዩኒቨርስ ተፈጠረ። ከ4.5 ቢሊየን ዓመት በፊት እኛ የምንኖርባት ዓለም ተፈጠረች። ከ3 ቢሊየን ዓመት በፊት ደግሞ ሲንግል ሴል የሆነች ዘ ሲምፕለስት ላይፍ ተፈጠረች። ከ40,000 ዓመት በፊት ደግሞ ከዚች ከሲንግል ሴል ካላት ሲምፕለስት ላይፍ 37 ትሪሊየን ሴል ያለውና 86 ቢሊየን ኒውሮንስ ያሉት ኮምፕሌክስ የሆነው ሰው ዴቨሎፕ አደረገ። በነገራችን ላይ ይሄ ሰው ከትላልቆቹ ቦዲዎች ከሚልክዌይ ጋላክሲ፣ ከፀሐዮች፣ ከፕላኔቶች ጋር አብሮ ይኖራል። ግን በኒውተን ሎ ኦፍ አትራክሽን መሰረት ትልቁ ማስ ትንሹን ስለሚስበው ይሄ ሰው እንዴት ነው የሚኖረው? ለምን? ይሄ ሰውዬ ከመሬት አኳያ ክብደቱ ሲነጻጸር
10 the power of 22 less than the weight of መሬት ነው። በጣም ትንሽ ክብደት ነው ያለው ከመሬት አኳያ። እንዲያውም ከሚልክዌይ ጋላክሲ እኛ የምንኖርበት ጋላክሲ አኳያ ሲለካ ደግሞ 10 the power of 22 ስሞለር ዛን የጤፍ ፍሬ ከጤፍ ፍሬዋ በ10 the power of 22 ሚኒመም ነው። እጅግ በጣም ያነሰ ነው። ታዲያ እንዴት ነው አብሮ የሚኖረው? መልሱ ምንድነው? የግራቪቴሽናል ሎ በግራቪቴሽናል አትራክሽን ህግ መሰረት የሚደርስበትን የአትራክሽን ተጽዕኖ በሴንትሪፊጋል ፎርስ ለማካካስ በመሬት ዙሪያ በ1668 ኪሎ ሜትር በሰዓት ይሽከረከራል። በፀሐይ ዙሪያ ደግሞ 108,000 ኪሎ ሜትር በሰዓት በፀሐይ ዙሪያ ይሽከረከራል። በሚልክዌይ ጋላክሲ ዙሪያ ደግሞ በ792,000 ኪሎ ሜትር በሰዓት እየተሽከረከረ የአትራክሽን ችግር ተቋቁሞ ከነዚህ ከትላልቅ ቦዲዎች ጋር አብሮ ራሱን ሲንክሮናይዝ አድርጎ መኖር ይችላል ማለት ነው። 4000 BC ወይም ከ6000 ዓመት በኋላ የሰው ልጅ ታሪክ በድንጋይ ላይ ተቀርጾ ተገኘ። ብዙ ጊዜ ታብሌት እንለዋለን መሰለኝ፣ ድንጋዩን ታብሌት ስለምንለው ነው። ኤኒሃው እስካሁን ያየነው የሰው ልጅን ታሪክ ከ13.8 ቢሊዮን ጀምሮ እስካሁን ባለው ደግሞ ይችን ነገር ካልን ከዚህ በኋላ ደግሞ የኮሚኒኬሽን ስፒድ እንዴት ነው የሚለው ደግሞ ቀጥለን እናየዋለን። ከዛሬ 2.4 ሺህ ዓመት በፊት የሰው ልጅ ይህንን ነጋሪትን፣ ድራምን፣ ጭስን፣ እሳትን ለኮሚኒኬሽን መሳሪያ ይጠቀምበት ነበር ማለት ነው። ይሄ ድራም ልክ ነጋሪት አድዋ ላይ የሚጠቀመው አይነት ይመስል ነው። ከ2.4 thousand years ago ለኮሚኒኬሽን መሳሪያ ይጠቀምበት ነበር። ቀጥሎ ሌላ ሬፈረንስ ይህን የኮሚኒኬሽን ስፒድ ለመግለጽ በ1492 ዓመተ ምህረት ወይንም የዛሬ 533 ዓመት በፊት የስፔንዋ ንግስት ክርስቶፈር ኮሎምቦስ የተባለው ሰውዬ አሜሪካን ማግኘቱን የሰማቸው ከ6 ወር ጥበቃ በኋላ ነበር። በአሁኑ ካልኩሌሽን 25 ሚሊ ሰከንድ የሚፈጀውን ማለት ነው። ደናቂ ይመስላል አይደለ? ይሄ ኢምፖርታንት አይደለም ለአሁን ለጊዜው። በ1865 ዓመተ ምህረት የአሜሪካው ፕሬዝዳንት አብርሃም ሊንከን በሰዎች መገደሉን ከቲያትር ቤት ይመስለኛል መገደሉን የእንግሊዝ መንግስት የሰማው ከ12 ሳምንታት በኋላ ነበረ። 13 ቀን ምናምን ብዙ ነው የሚባሉ፣ ግን ብዙ ሰዎች የሚሰሙት ከ12 ሳምንታት በኋላ የእንግሊዝ መንግስት አብርሃም ሊንከን መገደሉን ሰማ። በአሁኑ ካልኩሌሽን በአሁኑ ቴክኖሎጂ 24 ሚሊ ሰከንድ የሚፈጀውን እንደማለት ነው። በ1876 ዓመተ ምህረት በአሌክሳንደር ግርሃም ቤል አማካይነት ባለ መደበኛው ስልክ ወይም ዋይር ላይን ቴሌፎኒ የተጀመረበት ጊዜ ነው። በ1897 ዓመተ ምህረት ማርኮኒ በተባለው ሰው አማካይነት የገመድ አልባው ስልክ ወይንም ዋይርለስ ቴሌፎኒ የተጀመረበት ነው። ይሄ ብዙ ኢምፖርታንት አይደለም ከጊዜ አኳያ። በ1969 ዓመተ ምህረት ከ56 ዓመት በፊት እኔም አውቃለሁ በአፖሎ 11 ኒል አርምስትሮንግ ጨረቃ ላይ ተጉዞ 38400 ኪሎ ሜትር ተጉዞ ጨረቃን መርገጡን ዓለም ያወቀው በ1.3 ሰከንድ በኋላ ነበረ። በአሁኑ ካልኩሌሽን ኦልሞስት ይኸው ነው። ስፒዱ 384800 ኪሎ ሜትር ላይ ለመነጋገር የሚፈጀው ጊዜ 1.3 ሰከንድ ማለት ነው። እንግዲህ እስካሁን የተነጋገርነው የኮሚኒኬሽን ስፒድ
ከ56 ዓመት በፊት 384800 ኪሎ ሜትርን ለመሸፈን 1.3 ሰከንድ ፈጅቶበት ነበረ። ከ533 ዓመት በፊት 7628 ኪሎ ሜትር ለመሸፈን ደግሞ 6 ወር ፈጅቶ ነበረ። ይህንን የኮሚኒኬሽን ስፒድን ለመመልከት ችለናል። እንደዚሁ ሃይላይት በአንድ ሲምፕል ስላይድ ለማሳየት ተሞክሯል። ቀጥሎ ደግሞ ከዚህ የምንረዳው ምንድነው? የምናየው ሞባይል ጄኔሬሽን ታሪኳ በአጭሩ ትመስላለች። ብዙ ጊዜ ሞባይል ጄኔሬሽን ጄኔሬት የሚያደርገው ሞባይል በየ10 ዓመቱ ነው። በ1970 ዓመተ ምህረት፣ 1980 ዓመተ ምህረት፣ 1990፣ 2000፣ 2010፣ 2020 አሁን አካባቢ እንዳለ ነው። ቀጥሎ ከ5 ዓመት በኋላ 2030 እያለ ይቀጥላል። የመጀመሪያው በ1970 ዓመተ ምህረት ዜሮ ጄኔሬሽን ሞባይል ሲስተም በአይኤምቲኤስ በፊንላንድ ሀገር ላይ እውን ሆነ። ከ10 ዓመት በኋላ በ1990 ዓመተ ምህረት ዋንጂ የሚባለው ሞባይል ጄኔሬሽን በአምፕስ ኤንኤምቲ ቲኤሲኤስ በተባለው እውን ሆነ። ለመጀመሪያ ጊዜ በ1979 ዓመተ ምህረት በጃፓን ሀገር ላይ ኮሜርሻላይዝድ ሆነ። የሚሰጠው አገልግሎት ቮይስ ነው፣ አናሎግ ነው። ትንሽ የሆነች እስከ 2.4 ኪሎ ቢት ፐር ሰከንድ የምትሰጥ ዳታም ይሰጥ ነበረ። በዚህ አጋጣሚ ከ10 ዓመት በኋላ በ1990 ዓመተ ምህረት ቱጂ የተባለው ሞባይል ጄኔሬሽን በጂኤስኤም፣ በአይኤስ 95፣ በአይኤስ 136፣ በፒዲሲ አማካይነት እውን ሆነ። ለመጀመሪያ ጊዜ በ1991 ዓመተ ምህረት በፊንላንድ ሀገር ላይ ኮሜርሻላይዝ ተደረገ። የሚሰጠው አገልግሎት ዲጂታል ቮይስ፣ ቴክስት፣ ኤስኤምኤስ እና እስከ 9.6 ኪሎ ቢት ፐር ሰከንድ ዳታ አገልግሎት ይሰጥ ነበረ። እየተሻሻለ ነው የሚሄደው። አሁን ከ10 ዓመት በኋላ ደግሞ በ2000 ዓመተ ምህረት ስሪጂ የተባለው የሞባይል ጄኔሬሽን በWCDMA፣ በCDMA 2001X፣ በIEEE 802 16E አማካይነት እውን ሆነ። ለመጀመሪያ ጊዜ በጃፓን ሀገር ላይ ኮሜርሻላይዝ ተደረገ። የሚሰጠው አገልግሎት ሞባይል ዳታ ይባላል። ከዚህ በኋላ ቮይስ መሆኑ ይቀርና በዳታ ላይ ሴንትሪክ ያደርጋል። ሞባይል ዳታ፣ ሞባይል ብሮድባንድ፣ ኢንሃንስድ ሞባይል ብሮድባንድ፣ ፈርዘር ኢንሃንስድ ብሮድባንድ በ6G አካባቢ እያለ አሁን ዳታ ዶሚኔት እያደረገ ቮይስ ግን እንደ አዲሽናል እየሆነ በዳታው ላይ ተጭኖ ይሄዳል ማለት ነው። እና የሚሰጠው አገልግሎት የስሪጁ ወይ ሞባይል ዳታ የሚባለው መልቲሚዲያ ሰርቪስ የሚሰጠው ቮይስን፣ ቪዲዮን፣ ዳታ። ከ10 ዓመት በኋላ በ2010 ደግሞ ምን አይነት ጄኔሬሽን መጣ? የ4G ሞባይል ጄኔሬሽን መጣ። እውን የተደረገው በሁለት ሞባይል ሲስተሞች ነው። LTE አድቫንስድ እና IEEE 802 16M በሚባል እውን ሆነ። በ2009 ዓመተ ምህረት ለመጀመሪያ ጊዜ በስዊድን እና በኖርዌይ አገር ላይ ኮሜርሻላይዝ ተደረገ። የሚሰጠው አገልግሎት ብሮድባንድ፣ ፈጣን የኢንተርኔት አገልግሎትና IoTም በተወሰነ ደረጃ የተጀመረበት ጊዜ ነበር ማለት ነው። በ2020 ዓመተ ምህረት ደግሞ 5ኛው ትውልድ የተባለው ሞባይል ጄኔሬሽን እውን ሆነ። በምን ላይ ነው እውን የሆነው? ኒው ሬዲዮ በሚባል ቴክኖሎጂ ላይ ነው። ኒው ሬዲዮ ማለት ምንድን ነው? ኒው ሞጁሌሽን፣ ኒው ኮዲንግ፣ ኒው መልቲፕሌክሲንግ፣ ኒው ኮር ኔትወርክ በሚል ነው። ዝርዝር ውስጥ መግባት ብዙ ጊዜ ይከብዳል። ምን አይነት ሰርቪስ ነው ያለው? እንግዲህ በስሪጂ ጊዜ ሞባይል ዳታ ነበረ።
በ4G ጊዜ ደግሞ ሞባይል ብሮድባንድ ነው። በ5G ኢንሃንስድ ሞባይል እጅግ ፈጣን አልትራ ፋስት የሚሆን ሂውማን ሴንትሪክ የሆነ ብሮድባንድ፣ ማሽን ሴንትሪክ የሆነ ደግሞ አይኦቲ በምን ይገለጻል? ማሲቭ ማሽን ታይፕ ኮሚኒኬሽን፣ አልትራ ሪላያብል ሎ ላተንሲ ኮሚኒኬሽን ለሚሽን ክሪቲካል ሰርቪስ የሚውል ሰርቪሶች የሚሰጥ አምስተኛው ትውልድ በዚህ በ2020 መጣ ማለት ነው። እዚህ ላይ አንድ ነገር ማየት እንችላለን። 1G እውን የሆነው ጃፓን ሀገር ላይ ሩቅ ምስራቅ፣ 2G እውን የሆነው ፊንላንድ ስካንዲኔቪያን፣ 3G እውን የሆነው ጃፓን ሩቅ ምስራቅ፣ 4G እውን የሆነው ስዊድን እና ኖርዌይ ስካንዲኔቪያን፣ 5G እውን የሆነው ሳውዝ ኮሪያ፣ እዚህ ጋር በደንብ አይታየው ነበረ አይታየው፣ ሳውዝ ኮሪያ ሩቅ ምስራቅ። ስለዚህ የዚህ ሞባይል ጀነሬሽን የስበት ማዕከሉ ስካንዲኔቪያ እና ሩቅ ምስራቅ ሀገር ነው። በአሁኑ ሰዓት ወደ ሰሜን አሜሪካም እየሄደ ነው። ለምን ይሄ እንደሆነ እኔ ብዙም አይገባኝም። ቀጥሎ በ2030 ዓመተ ምህረት ደግሞ የስድስተኛው የሞባይል ጀነሬሽን እውን ይሆናል። ምን ይመስላል? ቀደም ብለን ታስታውሱ እንደሆነ ይቺ እኛ የያዝናት ስልክ ከ50 ዓመት በኋላ በ2075 ምን እንደምትመስል ፕሬዲክት አድርገናል አይደል? ልክ እንደዛ ሁሉ መጠበቅ አስፈላጊ ቢሆንም ቴክኖሎጂስቶች በ2030 የሞባይል አገልግሎት የሞባይል ጀነሬሽን ምን ይመስላል የሚለው መጀመሪያ ከሶሳይቲው ይነሳሉ። ቀደም ብለን እንደገለጽነው የአሁኑ ሶሳይቲ ኢንፎርሜሽን ሶሳይቲ ወይንም ሶሳይቲ 5.0 ይባል ነበረ። በዚህ በ2030 ደግሞ የሚመጣው ሶሳይቲ ፉሊ ኮኔክትድ ሶሳይቲ ወይንም ስማርት ሶሳይቲ ተብሎ ይጠራል ብለው ፕሬዲክት አድርገዋል። ሁለተኛው የ5G ቴክኖሎጂ ኒው ሬዲዮ እንደተባለ ሁሉ ይሄ ደግሞ ኤስአር ሴንሲንግ ሬዲዮ ሴንስ ራዳር ሴንስ እያደረገ መረጃ እንደሚሰጥ ሁሉ አሁንም በ2030 ዓመተ ምህረት በሴንሲንግ ስርዓት ላይክ ራዳር ሴንሲንግ ኤቭሪቲንግ ሰውና ሰው ሰውና ማሽን ማሽንና ማሽን ሴንስ የተደራረጉ አንደርስታንድ የሚደራረጉበት ነው ብለው ያስባሉ ወይም ፕሬዲክት ያደርጋሉ። ከስሩፑት አኳያ በ5G ጊዜ የሚለካው ኢንቴራቢት ፐር ሰከንድ ነበረ። በ5G ጊዜ ጊጋቢት ፐር ሰከንድ ነበረ። በ6G ጊዜ ግን ቴራቢት ፐር ሰከንድ እንደሚለካ ነው። ላተንሲን በተመለከተ በአምስተኛው ትውልድ ጊዜ 1 ሚሊ ሰከንድ ነበረ። በ6G ጊዜ ግን ሰብ ሚሊ ሰከንድ ከ1 ሚሊ ሰከንድ ያነሰ እንደነበረ ይወራል። ሞቢሊቲን በተመለከተ ደግሞ በአምስተኛው የሞባይል ጀነሬሽን ጊዜ 500 ኪሎ ሜትር በሰዓት እየተንቀሳቀስን እየበረረን የቴሌኮምን አገልግሎት መጠቀም እንደምንችል ነበረ። በዚህ በ6G ጊዜ ግን ሞር ዛን 1000 ኪሎ ሜትር በሰዓት እየተጠቀምን እየተሽከረከርን የቴሌኮም አገልግሎትን መጠቀም እንችላለን። ለምን? በዛን ጊዜ ፍጥረቶች ሃይፐርሶኒክ ለሆነ እንቅስቃሴ ስለምንጠቀም ይሄን ነገር ፕሬዲክት ያደርጋሉ። ስለዚህ ለማጠናቀቅ በዚች በአንድ ገጽ ስላይድ ላይ የሰው ልጅ ታሪክ ከ13.8 ቢሊዮን ዓመት ጀምሮ እስከ 2030 እስከ መጪዎቹ 5 ዓመታት ያሉትን ነገሮች በዚህ ለመግለጽ ሞክረናል። ይህን ካልን ዘንዳ አሁን በቴሌኮም ኢንዱስትሪ ውስጥ ዋናው ታርጌታችን የሆነውን ሶሳይቲ ወይንም ኢንፎርሜሽን ሶሳይቲ ወይንም ሶሳይቲ 5.0
ማን ነው የሚለው ነገር በትክክል አውቀናል። ከዚህ በኋላ ስሬሲ ፕላስ ኪውኤስ የሚባለውን ሰርቪስ ፕላን እያደረግን ዲፕሎይ እያደረግን ቴስት አክሴፕት እያደረግን ኦፕቲማይዝ እያደረግን እንሰጣለን። በሚቀጥለው ፕሬዘንቴሽኔ ትንሽ አቅርቦትን ትንሽ ከፍ ለማድረግ ለፕሮፌሽናሎች እንዲሆን ስሬሲ ፕላስ ኪውኤስን ፕላን እናደርጋለን። እስከዛው ድረስ ግን ደህና ሁኑ ባይ